ያደራጆቻችን ናቸው ተማሪዎች እና በፈተና ወቅት ለነበሩ ተማሪዎች ሊበሳጩ ይችላሉ። ግን እኛ የእናትነት ባህሪ ስላለን ልጆች ምክንያት ስለወለድን እኛ እነሱ ደግሞ ይበልጡብናል። ያደራጆቻችን ስለሆነ የፈለጉትን በራሳ በፈተና ወቅት ያሉትን ነው የሚያስተናግዳቸው። የመጡበት ለመማር ነው። ሲማር ደግሞ ሰው ልጅ ሁሉን ነገር ዝቅ ብሎ ነው መማር ያለበት። ኦሪየንቴሽኑ በደንብ ካነበበ ተማሪ ካፌ ሲገባ ምን አድርጎ እንደሚገባ ምን መጠቀም እንዳለበት ይሰጣቸዋል ተማሪ። ያንን በስነ ስርዓት ማንበብ ነው በእኔ በኩል ማስበው። አንድ ትንሣኤ ሆነ የሙስሊም በዓል ቢሆንም ሁሉም በዓል በአንድ አይነት አድርገን ተረኛ ነን እናስተናግዳቸዋለን። በፍቅር ነው እናስተናግዳቸው። ሲሆን ሲጀመር እኛ ትሪትመንት እንሰጣለን። ያው ዳቦ ካለኛ ተማሪውን እንደ ተማሪ ነው የምንቀበለው። በልጅ መንፈሱ አንደኛ ዓመትም ተማሪ ለኔ እንጃ አንደኛ ዓመትም ተማሪ ተመራቂ ተማሪ አንድ አይነት ነው። ያ ተመራቂ ተማሪ ለኔ ልዩነት አለው ብዬ ማስበው የለኝም። ሁሉም ተማሪ ለኔ አንድ አይነት ነው። ቤተሰቦች ዛሬ ደግሞ በጎንደር ዩኒቨርሲቲ ከካፌ አስተናጋጆች ጋር መጥቻለሁ። በጣም ደስ የሚሉ ማሚዎች ናቸው። እኛን እስከዛሬ ሲንከባከቡን ቆይተዋል። እስኪ ራሳቸውን ያስተዋውቁልን። እንኳን ደህና መጣችሁልን። አሁን እባላለሁ የሴኪሪቲስ ምግብ ቤት መስተንግዶ ሰራተኛ ነኝ። እሺ አመሰግናለሁ። እስኪ ራስሽን ደግሞ የአብስራ ወልደ ይባላል። የአፄ ቴዎድሮስ የምግብ ቤት ሰራተኛ ነኝ የመስተንግዶ። እሺ አመሰግናለሁ። አለምነሽ ፊደል እባላለሁ። የአፄ ቴዎድሮስ ተማሪዎች ምግብ ቤት መስተንግዶ ነኝ። ሁላቸውም እንደ እናት ነው ሲያገለግሉን የቆዩኝ። አሁን የ3ኛ ዓመት ኮምፒውተር ሳይንስ ተማሪ ነኝ። እስካሁን ባለውበት ደረጃ በጣም ደስተኛ ነኝ። ግቢ ውስጥ ሲያስተናግዱን በጣም አሪፍ አድርገው ነው እና ተማሪዎችን እንዴት ነበር የምታስተናግዱት? በስርዓት ነው እናስተናግዳቸው በፍቅር። ያው የተለያየ ጸባይ ያላቸው ተማሪዎች ይመጣሉ። እንዴት ነው ያን የምትችሉት? ያው ልጆችም ስለሆኑ እናልፋቸዋለን። መጥፎ ነገር እንኳን ቢናገሩ ሲመለሱ ስለሚተው እንቀበላቸው ነው እናሳልፋቸው። ለመረዳት ትሞክራላችሁ ማለት ነው? አዎ ግድ ነው። እንደ እናት ነው እኛ የምናስተናግደው። እነሱ እንደ ልጅ፣ እኛ ደግሞ እንደ እናት ነው። አዎ ከፈተና መልስ በጣም ብዙ ተማሪዎች ሌላ ጸባይ ነው ይዘው የሚመጡት እና ያን ነገር እንዴት ታዩታላችሁ? ያው ፈተና ሲሆን ሲጀመር እኛ ትሪትመንት እንሰጣለን። ያው ዳቦ ፈልገው አሁን አንድ ዳቦ ብቻ ይዘው ሊሄዱ ይችላሉ። እኛ ግን እንደ እናት አንድ እንጀራ ብቻ ይዘው ሊሄዱ ከሆነ አንድ እንጀራ ጨምረን ነው የምንሰጣቸው። የሚተርፍ ከሆነ ከተማሪው ጨምረን ነው የምንሰጣቸው። እንዴት ነበር የምታስተናግዳቸው? እሺ ተማሪዎችን ማለት ያደራጆቻችን ናቸው እነዚህ ተማሪዎች እና በፈተና ወቅት ለነበሩ ተማሪዎች ሊበሳጩ ይችላሉ። ግን እኛ የእናትነት ባህሪ ስላለን ልጆች ምክንያት ስለወለድን እኛ እነሱ ደግሞ ይበልጡብናል። ያደራጆቻችን ስለሆነ የፈለጉትን በራሳ በፈተና ወቅት ያሉትን ነው የምናስተናግዳቸው። ዳቦ እንኳን ዳቦ፣ እንጀራ እንኳን እንጀራ፣ ተበሳጭቶ እንኳን ቢናገሩ ቃል እንኳን ቢናገሩ መክረን ነው እናትነታችን ባህሪ ያሳይተን የሚሸኛቸው። ሰው ተማሪዎችን የሚያዩበት አንግል በዚህ ልክ ነው። በእናትነት አንጀት ነው የሚያዩት። ያው ዩኒቨርሲቲ ውስጥ ካፌ የሚጠቀሙ ልጆች በዚህ ልክ ይንከባከባቸዋል። እንድታያቸው ፈልጋለሁ። በተረፈ አሁን መጨረሻ ሰዓት ነው አይደል? ስራ እንዴት ነበር? ስራ አሪፍ ነው። አመቱ ሙሉ እንዴት ነበር? ቆንጆ ሰላም ነው ያለው። ያጋጠመን ነገርም የለም። በሰላም ምን ያጋጠመ የለም። ያጋጠመን እንዴት ነበር ያለፍሽው? ምንም ያጋጠመን ነገር የለም። ተማሪዎችን እኛ በፍቅር ነው ከእነሱ ማሚ ብለው እኛም ልጆቻችን ብለው ነው። ምንም ነገር የለም እስካሁን ድረስ። ደስ የሚል አመት ነው። እስካሁን ምንም ያጋጠመኝ ነገር የለም። ሲጀመር ተማሪዎች ለእኛ ማዛኞቻችን ናቸው። እኛ ሲደክመን እንኳን ገብተው አብሮ ነው የሚያስተናግዱ። ጠረጴዛ ስንውለው ራሱ መጥቶ ያስተናግዳሉ እና ልጆቻችን ናቸው። በጣም የምንወዳቸው ልጆቻችን ስለሆነ አመቱን በሙሉ በፍቅር ነው የጨረሰ። ደስ ይላል። አይ ከኛም ብዙ የሚያማርር ሰው ያለ አይመስለኝም። እኛ ጋር ማለት በስርዓት ነው የምንስተናገደው ነው የሚሉት። እኔ ካፌ ተጠቃሚ ነኝና ሰው ያጋጠማችሁ ነገር የለም ማለት ነው። ግቢ ውስጥ በተለያየ ሃይማኖት የተለያየ በዓላቶች ይከበራሉ። ሰው በዛ ሰዓት የበዓል ቀን ለእናንተ ልዩ ቀን የሚሆነው እንዴት ነው? በስራ እንግዲህ እንዴት ነው የምታዩት? እኛ በዓላውን ፋሲካም ሆኖ ቤት አንውልም። እዚህ ነን። በዓሉ ነው ተረኛ ከሆንሽ ግድ ነው። ከቤትሽ ይልቅ ይሄ ይበልጥብናል። ከዚህ ነው የምንውልና ሙስሊሞችም ሲመጡ የሙስሊም በዓልም ሆኖ እንደኛ በዓል ነው የምናከብርላቸው። ቡና አፍልተን ጮፍ ያድርገን በቃ የሚዘጋጀውን በሙሉ አዘጋጅተን ደስተኛ እንዲሆኑ ብለን ሁላችንም በዓሉን እንደኛ በዓል አድርገን ነው የምናከብርላቸው። ምን የተለየ ስሜት አለው የዛን ቀን? እኛ ደስ ይለናል። የእነሱ በዓልም የኛ በዓል ነው። ጀበር እነሱ ደስተኛ ሆኖ ማየት ለእኛ ትልቅ ነገር ነው። ትልቅ ሳቲስፋክሽን አለው። በጣም እንዴት ታያለሽ ማሚዬ የበዓል ቀን? ግን አሪፍ ነው ማለት እኛም ስናስበው መጀመሪያ በዓሉ እንደሚመጣ ለሁላችን እንደሚመጣ አድርገን ስንቀበለው በዚህ ሰዓት ላይ ተረኛ ከሆነ ያው በዓሉን በበዓልነቱ በደስተኝነት አድርገን የምንሰራውን ስራ ሰርተን ወደኋላ ወደፊትም ሳንል። ለእናንተ የተለየ ጫና አለው በበዓል ሰዓት? ያው ስራ ይበዛል። የበዓል ቀን ስለሆነ መስተንግዶ ወይንም ካፌ ተማሪ ሌሎች ሁሉ ስለሚገቡ ማንኛውም ሰው ስለሚገባ ለበዓሉ መስተንግዶ ሲባል ያው ስራው
ትንሽ ከበድ ይላል። ግን ያንም ሆኖ በደስታ ነው የምንሸኘው። የሚከብድ ነገር አለው ማሚ? የበዓል ቀን የሚከብድ ነገር የለውም። ሲጀመር ተማሪዎቻችን እኮ ቤታቸውን ጥለው የመጡት እዚህ ሊማሩ እስከሆነ ድረስ የእናት አባታቸው ቤት ይሄ ነው። ተመርቀው እስከሚወጡ ድረስ ግቢ ካፌ ነው ቤታቸው። ስለዚህ እኛ ሰርተን አብረን እናስተናግዳቸዋለን በፍቅር። ልጆቻችን እዚያ የወለድናቸው በአብራክ የወለድናቸው እንደ ነገሩ አድርገን እንመጣለን። ከዚህ ግን ማንም እስከሌላቸው ድረስ ተማሪዎቻችን የበዓል የትንሣኤ ሆነ የሙስሊም በዓል ቢሆንም ሁሉም በዓል በአንድ አይነት አድርገን ተረኛ ነን እናስተናግዳቸዋለን። በፍቅር ነው እናስተናግዳቸው እና ጥሩ ነው፣ ለእኛ አሪፍ ነው ማለት ነው። አዎ። ስራ እንዴት ነው? በፈረቃ ነው የምትሰሩት? በሁለት ሽፍት ነው የምንሰራው። በሁለት ሽፍት ስራ፣ አንድ ቀን እረፍት፣ አንድ ቀን ስራ ማለት ነው። ስራው ያደክማል? እንዴት ነው ግን ስራው ላይ ያለ? አዎ፣ ስራው ምግብ ቤት ስለሆነ ይከብዳል። ምግብ ማዘጋጀት ከቤትም ይከብዳል። እንኳን እዚህ ሁሉ ተማሪ ማስተናገድ መስራት ይከብዳል። ነገር ግን እኛ ስንመጣ ከቤታችን ለመስራት ብለን ስለምንመጣ ቢደክመንም እንችላለን። አዎ፣ ይሰራል ማለት ነው። ይሰራል በፍቅር ስለምንሰራው፣ ሰራተኛውም ደግሞ እርስ በርሱ ፍቅር ስለሆነ አሁን እኔ ታምሜ አያሰሩኝም ጓደኞች። እርስ በርስ ስለምንዋደድ ስራው አይታየንም፣ ፍቅራችን ነው የሚታይ። በጣም አሁን ደግሞ ተመራቂ ተማሪዎች ብቻ ነው የቀሩት አይደለም? በጣም ትንሾች ናቸው እና ስራው ማለት የስራ እንትኑ ይቀንሳል በጣም። ተማሪዎች አሁን ስለሌሉ በጣም ትንሽ ነው ተማሪዎች ያሉት ማለት ነው። እና እኛ ደግሞ አሁን የእርስ በርሳችን እየተደጋገፍን በትርፍ ሰዓት ማለት በሶስት ሽፍት አድርገን ይሰራል። ተመራቂ ተማሪዎች ያው ሊወጡ ነው እና ምን ያክል ተግባብታችኋል አሁን ከተመራቂ ተማሪዎች ጋር? ይሄን ያህል ዓመት ስኖር እንግዲህ በፍቅር ነው። እነሱም አሚና የሚሉን እኛም ልጆቻችን እያለ ነው። ከተመራቂዎች ጋር ማሚ ምን ያክል ተግባብታችኋል? እንዴት ነው? ተመራቂ ተማሪዎች ሳይሆን አጠቃላይ እኛ ተማሪውን እንደ ተማሪ ነው የምንቀበለው። በልጅ መንፈሱ አንደኛ ዓመትም ተማሪ ለእኔ እንጃ አንደኛ ዓመትም ተማሪ ተመራቂ ተማሪ አንድ አይነት ነው። የተመራቂ ተማሪ ለእኔ ልዩነት አለው ብዬ ማስበውም የለኝም። ሁሉም ተማሪ ለእኔ አንድ አይነት ነው። አንድ ነው። የሚለይ ነገር አለው? ተመራቂ ተማሪዎች ጥሩዎች ናቸው። ተመራቂ ተማሪ ሲጀምር በቃ ሊለዩን ሲሉ ራሱ በጣም ነው እነሱ ያንት ናፍቁናል፣ እኛም ናፍቃቸዋለን በጣም እና ጥሩ ናቸው። እስካሁን ስልሽ አሁን ተመርቆ ሲል ያደራ ልጆች እኮ የምንቀበላቸው ልጆች አሉ። በቤት ደረጃ ተመርቆ ሲመጡ እዚህ ካፌ የሆነ ነገር አንቺ የምታደርጊላቸው ነገር ሰራተኛው ጥሩ ፍቅር ነው ያለው። ሲጀምር የምግብ ቤት ሰራተኛ በጣም ልዩ ነው። በጣም እርስ በርስ ተፋቅረን ስለምንኖር አንዳንድ ነገር እንደኔ ያለ ድሃ ሊኖር ይችላል። አንዳንድ ነገር የሆነ ነገር በቃ እናት አባት የለኝም ብሎ እንዳያዝን የሆነ ነገር እናደርግላቸዋለን እና እኛ ያው ተመርቆ እስኪወጡ ድረስ እኛ በፍቅር ነው በቃ የምንለያይ እና ጥሩዎች ናቸው። እንዳን ተማሪ ሲቀንስም ያው እንደ ቀናሶች ሰዓት ነው ተኛ ማረካችን ሳምንት ነው እንጂ ከዛ ውጪ ነው ስራ ጫና ነው። ድጋሚ ይጀምራል። አመቱን ሙሉ የሚሰራ አመቱ በሙሉ ነው የሚሰራ። እረፍት የለንም እኛ። አሁን 12ኛ ክፍል ደግሞ ሊገባ ይችላል። በቃ አመት እስከ አመት እኛ እረፍት የለንም። ከዛ በኋላ ከ12ኛ ክፍል በኋላ እስክፍት አይደለም አይ ሰልጣኝ ምናምን ሰልጣኝ ሊገባ ይችላል። ካልሆነም ሳምንት ወይ 2 ሳምንት ልናርፍ እንችላለን። ደግሞ የጽዳት ሰዓት ደግሞ እረፍት አይደለም። የጽዳት ሰዓት አለ። ሁሉ ነገር አካባቢ ሻሰጃለሽ ሁሉ ነገር ለቀጣይ ሬዲዮ ነሽ 2019 ለሚመጡ ተማሪዎች ሬዲዮ ስለምንጠብቅ እረፍት የለም። ተመራቂ ተማሪዎች ከፍሬሽ ያን ያክል አይለዩ ነው ማለት እያላችሁኝ ያለው? አዎ አንድ ናቸው። እንደ ተማሪ የምታዩበት አንድ እንደ እናት አንጀት አንድ ነው። አንደኛ ዓመትም 5ኛ ዓመትም ሆነ 6ኛ ዓመትም ለኛ አንድ አይነት ናቸው። ለኛ ልጅ ናቸው እናትን እናት። አዎ ግን እኔ አሁን ከምን አንግል መሰላችሁ የተረዳሁት ፍሬሽ ተማሪ ይልቅ የተመራቂ ተማሪዎች ያስተውላሉ፣ ከእናንተ ጋር ያላቸው ኮኔክሽን ከፍ ይላል ብዬ ተረድቼው ነበር። እንደንጻለና ፍጹም አንድ ምንም ለኛ አንድ ናቸው። ለኛ ሆነ ራሴ አንደኛ ዓመትም ሆነ ተመራቂ ተማሪ አንድ ናቸው። ምንም ያም የሚመጣው አንደኛ ዓመት ሆኖ የሚመጣው እኮ ዞሮ ዞሮ መጨረሻ ላይ ሊመረቅ ነው። ስለዚህ እኛ ባህሪያችን አንድ ስለሆነ ተመራቂውንም አንደኛ ዓመት ተማሪ እኩል አይነት ነው የምናያቸው። በአንድ አይነት ነው የምናያቸው። በፍቅር ነው የምናያቸው። ማሚ ስለ ስራ እስኪ አንዳንድ ነገር ጠይቅ። ስለ ስራ ስለነበረው ቆይታ፣ ስለ ስራ ስላለው ነገር። በምን አይነት ስራ ብቻ? አሁን በምትሰሩበት ስራ ቆንጆ ነው። ሰልፈናል እንግዲህ እግዚአብሔር ይመስገን ሰዓት ደርሰናል። ይሄን አመት በሙሉ ሰርተን ያጋጠመን መጥፎ ነገር የለም። እኛም ያው አንዳንድ ቢያመንም ምን ቢለንም ከጓደኞቻችን ጋር እየተሸፋፈነ ስራውን ሰራ ማለት ነው። የደረሰብን ነገር ለተማሪዎችም ከተማሪ ላይ የተለየ ነገር የደረሰ ጉዳይ የለንም። በሰላም ነው ያለው። እንዲሁ ያጋጠምሽ በዚህ አመት በተለይ ስለ ስራው ጉዳይ ስንት አንዳንድ ነገር አለ? እኔ ምንም ያጋጠመኝ ነገር የለም ማለት እኛ ሁሌም በሰላም ነው ቤታችን የምንገባው። አንድም ቀን ተማሪዎች ለእኛ መጥፎ ሆነው አያውቁም፣ እኛም ለእነሱ መጥፎ ሆነው አያውቁም። ሁላችንም ተሳስበን ነው። ማሚ የምትያለሽ ግን በዘና አመት በሙሉ ስንሰራ በፍቅር ተማሪዎች ከምንት ያጋጠመኝ መጥፎ ነገር የለም። እስካሁን በጥሩ ሁኔታ ነው።
ጨረስን አመቱን በሙሉ ደስ ይላል። አሁን ቀጣይ ለሚመጡ ተማሪዎች ምን ማስተካከል አለባቸው ታያለሽ? ካፌ ሊጠቀሙ ሲመጡ ጸባያቸውን ምን ማድረግ አለባቸው? ምን መሰለሽ አንዳንድ ተማሪ መጀመሪያ ሲመጡ ኦሪንቴሽን እስከሚሰጣቸው ድረስ መቼም ያን ማውቁት ነገር እንትን ሊል ይችላል። እኛ ግን ብዙ አመት ከተማሪዎቻችን ጋር ስለሰራ ማውቁት ነገር እናሳውቃቸዋለን። በቃ ይሄ ቢሆን ይሄ ነው። ጥፋት እንኳን እንደ ጥፋት ላይ ይታያቸው ይችላል እነሱ ሳያውቁ ማለት ነው። ግን ይሄ ልጆች እንደዚህ አይደለም ካልናቸው ስለሚወረዱና ያው የጥፋት ተማሪ ካለ በመምከር ማስተካከላቸዋለን ግድ ነው። ይሄን አስተካክሉ የምታያቸው ነገር አለ? ያው ፍሬሽ ተማሪዎች ያዩታል ቻናሉን እና ቀጣይ ምን ማስተካከል አለባቸው? ካፌ ሲመጡ ምን ጸባይ ይዘው መምጣት አለባቸው? ካፌ ሲገቡ አሁን ለምሳሌ ሰልፍ ላይ ብዙ አብዛኛው ጊዜ ተማሪ ሰልፍ ሊበዛ ይችላል። ብዙ እንደዚህ ፍሬሽ ሲሆን ደግሞ በጣም ተማሪ ስለሚበዛ የዛን ሰዓት ግርግር ላይ ፈጥሩ በቃ አይደለም መገፋፋት ማለት በዛን ሰዓት ሞባይል ይጠፋል ይላል የሚሰርቃቸውን ሳያውቁም። ይሄ ከሚሆን ስርዓት ይዘው በቃ ተሰልፈው መስተንግዷቸው እንዲሰናበዱ መመከር ነው። ብዙ ጊዜ አሁን ተማሪ ሲበዛ ሰልፍ ስለሚበዛ ጫና ይበዛል። ልክ ነው። የዛን ሰዓት ግርግር ሊፈጠር ስለሚችል ያን እንዳይፈጠር በጸባይ ይሰናበዱ። እኛም የእናትነታችን ማሰናበታችን ጥፋት ካለ ደግሞ ሳንቀጣ ለመቅረት እኛም ተቀጥተን ማናውቃቸው ግን እንመክራቸዋለን። የመከር እናስተካክላቸዋለን። ይሄን ነው እና በሰልፍ ሰዓት በቃ በስርዓት ነው የሚሰናበዱ። ምነው ሲገጫጩ እንደዚህ ሲሉ ብዙ ነገር ይሰረቃል፣ ብዙ ነገር ይደረጋል። ስልክም ይጠፋል። እዛው ስለሚጠፋ ያን እንዳይሆን በጥንቃቄ ነው ስርዓት እንደተማሩ ነው ሰልፋቸውን ይዘው በሰላም ሲስተናገዱ ነው። ይሄን መመከርና መመክራቸው ነገር የለኝም። እሺ ቀጣይ አንቺ ምን እንዳስተካክሉ ትፈልጊያለሽ? ሲመጡ የመጀመሪያ ትምህርት ለመማር ብሎ ነው የሚመጡ። ከዚያም ግቢ ላይ ስትገቢ እንደ እናት እኛ ሆነን እያስተናገድናቸው ነው። ሁሉን ነገር ለእነሱ ነው ቅድሚያ የምንሰጥ። እነሱ ደግሞ ሲመጡ ለመማር እስከመጡ ድረስ አላማቸውን ባይረሱ ጥሩ ነው። የመጡበት ለመማር ነው። ሲማር ደግሞ ሰው ልጅ ሁሉን ነገር ዝቅ ብሎ ነው መማር ያለበት እንጂ አሁን እንደ እናቴ ቤት ይሄ ካልሆነ ብለሽ ብትሄጂ ራሱ ነው የሚጎዳው። ስለዚህ ዋናው ሲመጡ ራሳቸውን ሬዲ አድርገው መምጣት ያለባቸው ለመማር ነው ብለው ከመጡ ሁሉም ነገር ይስተካከላል። ስለዚህ በስርዓት የሆነ ነገር ማሳካት ይችላሉ። ዝቅ ብለው ስኬትን ይዘው ለመሄድ ግድ ነው። እሺ ማሚዬስ ምን እንዲያስተካክል ትፈልጊያለሽ ለቀጣይ ተማሪዎች? ተማሪዎች አዲስ ናቸው። ሲገቡ መጀመሪያ መመሪያ ይሰጣቸዋል። ኦሪንቴሽን አለ ከምግብ ቤት ቤተ መጻሕፍት እያንዳንዱ የሚሰጣቸው ኦሪንቴሽን ያን ኦሪንቴሽን በስነ ስርዓት ከተከታተሉ በቃ በስነ ስርዓት ይስተናገዳሉ። ከዚህ እነሱም አይጎዱም። ሰራተኛ ጋርም ሰባጣ ገባ የሆነ ነገር ባለመግባባት ችግር አይፈጥሩም። ኦሪንቴሽኑ በደንብ ካነበበ ተማሪ ካፌ ሲገባ ምን አድርጎ እንደሚገባ ምን መጠቀም እንዳለበት ይሰጣቸዋል። ተማሪ ያንን በስነ ስርዓት ማንበብ ነው በእኔ በኩል ማስበው። ያንን በደንብ ካዩት ሲገቡ ልክ በኦሪንቴሽን ከገቡ ሰራተኛው በስነ ስርዓት ያስተናግዳቸዋል። እነሱም የሚገባቸው የሚሰጣቸውን ነገር ይዘው የመውጣት መብት አላቸው። ስለዚህ ኦሪንቴሽኑን በደንብ የተማ ተማሪ ነገሮችን በስርዓት ማድረግ ይችላል። አሁን አንዳንድ ተማሪዎች በዛ ልምድ ይገባሉ አይደል? አሁን ካፌ ሲገባ አሉ የማይለበሱ ነገሮች የማይደረጉ ነገሮች አሉ። ያን ከተማሪ ህግ ወጣ አደራረግ ነው። ኮፍያ አድርጎ መግባት፣ የሆነ ነገር ቁምጣ መልበስ፣ ስሊፐር መልበስ ካፌ ላይ ክልክል ነው። በዛ ልክ ነው ያ ተማሪ ስርዓት የሚያጣ። ያንን ነገር አድርጎ ከገባ የአመጋገብ ስርዓት የለውም እና የኦሪንቴሽን በደንብ ካነበበ ተማሪ በስርዓት ይስተናገዳል ብዬ ነው የማስበው በእኔ አባባል። ሌላስ የምታስተላልፉት መልዕክት ካለ ለተማሪዎች? ተማሪዎች እንወዳቸዋለን። ተመራቂዎችንም ኮንግራ ብለናል። እንግዲህ ስለሚያዩት ያዩታል በደንብ። ልጆቻችን እንወዳቸዋለን። ተመርቃችሁ ደግሞ ለቁም ነገር ለስራ ያብቃችሁ። ማሚ የምትይው? እኔም እንደዛ አይነት ተማሪዎች እንወዳቸዋለን። አንደኛ ዓመት ለሚመጡ ተማሪ መልካም የትምህርት ዘመን ይሁንላችሁ። ለምትመርቀው ለሚሄድ ደግሞ መልካም የስራ ዘመን እንዲሆንላችሁ እመኛለሁ። ኮንግራ ብያለሁ። ልጆቻችን ናቸው፣ እንወዳቸዋለን። ሁልጊዜም በልባችን ናቸው። ማሚዬስ? እኔ የምለው በዚህ አጋጣሚ ምናልባት የቦታ ለውጥ ሊኖር ስለሚችል ተማሪ መስተንግዶ ላይ ላንሆን እንችላለን። ማሚዎቹ ማለት ነው። እስካሁን በማሚዎቹ አገልግለናቸዋል። ለሚመጡት ተቀባይነት ካለን ግን እስካሁን በሰራነው ስራ እኛ ደስተኛ ነን። እነሱም ደስተኛ ነው። ብዙዎቹ እናመሰግናለን። ተመራቂዎቹን ደግሞ በአድርሳችሁ። ውድ ተመልካቾች ተመራቂ ተማሪዎች በተለይ ኮንግራ ብለዋቸዋል። በተረፈ ደግሞ እኔ በጣም አመሰግናለሁ። እንደጠየኳችሁ ባንዴ ነው ሻላችሁኝና ቴንኪው። አመሰግናለሁ ስላገኛችሁ።